በዚህ ነገር ላይ ብዙ መናገር አልፈልግም፣ በሆን ብዬ ነው። እንግዲህ ሰሞኑን በጣም መነጋገሪያ ከሆኑ ሐሳቦች መካከል አንዱ መጋቢ ጳውሎስ በፍቃዱ ያደረጋቸው ኢንተርቪዎች ናቸው። ይሄ ደግሞ በዕቅበተ እምነት ጉዳይ ላይ የተናገረው ሐሳብ በጣም መነጋገሪያ ሆኖ አይተናል። እሱ በዚህ ጉዳይ ላይ ብዙ መናገር አልፈልግም ብሎ ይጀምራል። ምክንያቱ ሆን ብዬ ነው፣ የሆነ የተረዳው ነገር እንዳለ አስባለሁ። እስኪ በዚች 1 ደቂቃ ከሆነ ሰከንድ የሆነች ቪዲዮ ውስጥ ምን ሊለን ፈልጓል? አብረን እስኪ እየሰማን ነገሩን ለመረዳት እንሞክር። ይህን አለመፈለጌ ማለት ነው። ጥቂት ነገር ግን ልናገር። አንደኛ ዕቅበተ እምነት ለቤተ ክርስቲያን እጅግ በጣም አስፈላጊ አገልግሎት እንደሆነ አምናለሁ። በዚህ ውስጥ እንግዲህ መጋቢ ጳውሎስ በፍቃዱ ሊለን የፈለገው ነገር ጥቂት ነገር መናገር እፈልጋለሁ። ለቤተ ክርስቲያን ግን ዕቅበተ እምነት የተባለው አገልግሎት በጣም አስፈላጊና ወሳኝ ጉዳይ ነው ብሎ አስረግጦ ይነግረናል። ሁለተኛስ ምን ይላል? ሁለተኛ መታረም ያለበት ብዙ ነገር እንዳለም አምናለሁ። ሁለተኛ ላይ እንግዲህ ሚለን መታረም ያለበት ብዙ ነገር እንዳለ ደግሞ አምናለሁ ይላል። የሁለተኛው ጉዳይ ይመስለኛል ብዙዎችን እያነጋገረና ብዙዎችን እያስቆጣ ብዙዎችን እያበሳጨም ያለው ብዬ አስባለሁ። መታረም የሚለውን ነገር ስናነሳ አራሚ ነን የሚሉ መታረም የማይፈልጉ ከሆነ አደጋ አለው ማለት ነው። እኛ ሰዎችን እናርማለን የሚሉ ሰዎች መታረም አለበት ይህ አገልግሎት ሲባል ቅሬታቸውን የሚያሰሙ ከሆነና እንዴት እንታረማለን ብለው የሚያስቡ ከሆነ አደጋ አለው ብዬ ነው ማምነው። የሰውየው ወይንም የመጋቢው ንግግር ግልጽ ነው። መታረም አለበት ብዬ አምናለሁ። እሺ በምን መልኩ የሚለውን በዚችው ደቂቃ ውስጥ እስኪ እንስማው። እንዳለመታደል ሆኖ በግለሰቦች እጅ መውደቁንም አያለሁ። ቤተክርስቲያን ልታቅፈው የሚገባ ሆኖ ወይንም ደግሞ ጥሩ ባልሆነ መልኩ በግለሰቦች እጅ ይሄ አገልግሎት ወድቋል። ወይንም ደግሞ ቤተክርስቲያናት ይህንን አገልግሎት ይዘው እየመሩት አይደሉም፣ ግለሰቦች እጅ ወድቋል ይለናል። የዕቅበተ እምነት አገልግሎት በግለሰቦች እጅ መውደቁ ምንድን ነው?